እየጸለይን መከራ ይጨምራል፣ እየጸለይን መከራ ይጨምራል፣ እየጸለይን መከራ ይጨምራል። ይሄ ሲሆን እግዚአብሔር ታዲያ የት ሄዶ ነው ማለት እንጀምራለን። እግዚአብሔር ግን ለሁለት ነገር መከራን ያበዛል። እየጸለይን ራሱ መልካም ሰዎች እንዲጠቀሙ አክሊል እንዲያገኙ እንዲሞቱ፣ ክፉ ሰዎች ደግሞ ቆይተው የማይረቡ ስለሆነ በጊዜ እንዲሸከፉ። እግዚአብሔር በሚሰጠው ጊዜ ይሰጣል። አትጨነቁ። እርሱ ስለኛ ምን እንደሚያስፈልገን እኮ ያውቃል። ሳንለምነው ያውቃል። ሳንጠይቀው ይሰጠናል። ለምንድን ነው ተጨንቀን ከአእምሮ ውጭ ምን ሆነው? ለምን? እመኑኝ፣ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እግዚአብሔርን የመንገዳችሁ መጀመሪያ እግዚአብሔርን ጥላ ጋሻ ካደረጋችሁ እመኑኝ ምንም ባይኖራችሁ እግዚአብሔር ያኖራችኋል። እየጸለይን መከራ ይጨምራል፣ እየጸለይን መከራ ይጨምራል፣ እየጸለይን መከራ ይጨምራል። ይሄ ሲሆን እግዚአብሔር ታዲያ የት ሄዶ ነው ማለት እንጀምራለን። እግዚአብሔር ግን ለሁለት ነገር መከራን ያበዛል። እየጸለይን ራሱ መልካም ሰዎች እንዲጠቀሙ አክሊል እንዲያገኙ እንዲሞቱ፣ ክፉ ሰዎች ደግሞ ቆይተው የማይረቡ ስለሆነ በጊዜ እንዲሸከፉ፣ ቢያንስ ጥቂት መልካም ነገር ካለቻቸው ያቺ ሳትበላሽ እንዲሞቱ። ለሁለቱም ሞትና ሰይፍን ያመጣል እግዚአብሔር። እግዚአብሔር በነገር ሁሉ መልካም ነው። የሚያደርገውን ያውቃል፣ የሚጠቅመንንም ያውቃል። ቁጣም ትዕግስት ይፈልጋል። የምንታገሰው ለምንድን ነው? ለምን የምንታገሰው? ሰዎች እንደማያውቁ ልንረዳ ይገባል። ሶበሰ አይመርዎ እሚሰቀልዎ ለእግዚአብሔር ስብሐት፣ ቢያውቁትስ የክብርን ጌታ ባልሰቀሉት ነበር ይላል። ሰው እኮ ካላወቀ እንኳን ባልንጀራውን መስደብ ፈጣሪውን ሰቅሏል። ካላወቀ ሰው ይሳደባል፣ ካላወቀ ያጠፋል። እና ሰው ባያውቅ ነው ብለን መራራት አለብን። ሰው ሲሰድበን ሲያጠፋ ባይረዳ ነው ብለን ማሰብ አለብን። ሁለተኛ ደግሞ የቁጣ ሰይጣን አለ ራሱን ችሎ። ያ ደግሞ እንዲቆጣና እንዲሰድበን ያደርገዋል። አይ ሰይጣን አሳስቦት ነው ብለን ደግሞ ማዘን አለብን። ሶስተኛስ ምን ማድረግ አለብን? ሰው አንድ ነገር ሲበድለን ስጋዊ እንደሆነ ምን ማድረግ ነው? ለነሰ ስጋውያን ይሄል ይገ ስጋ ነሐውር በፍኖተ ስጋ ወነገብር ግብረ ስጋ ወባይቱ አንተ መሐረነ ሕገ መንፈስ። ቅዱስ ዲዮስቆሮስ በቅዳሴ የተናገረው ስጋውያን የምንሆን እኛ የስጋን ነገር እናስባለን፣ በስጋ መንገድ እንሄዳለን፣ አንተ ግን የመንፈስን መንገድ አስተምረን ይላል። በአራቱ ባህሪያት ውስጥ የሚኖር ሰው የስጋውን ያስባል። የስጋውን ሲያስብ ድንበር አልፎ እኛን ይበድላል። ሲበድለን ስጋ አይደለ፣ አራቱ ባህሪያት አይደለ፣ እኔስ ይሄንን ሰርቼው የለ ማለት አለብን። እንኳን ይሄ አገዳ ለቀማ ለሆነው ለኛው ጽድቅ ማለት ነው። እኔ ይሄንን ሰኞ ሰርቼው የለ ሐሙስ እሱ አደረገው ብዬ ለምን እናደድበታለሁ ማለት ይገባል። ይህንን ማሰብ ሰውን ከቁጣ ያድነናል። ህዱእ መሆን አለብን። ያ ነገር ያልፋል። ዝም ብንላቸው ሰዎች ሌሊት እንቅልፍ አጥተው ጠዋት መጥተው ይቅርታ ይጠይቁናል። ከመለስንላቸው ግን መልሰን እሳት እናነዳለን ማለት ነው። ቢያንስ ሌላ ማድረግ ቢያቅተን ስንቆጣ ዝም ማለት አለብን። አንድ ቅዱስ አባት ነው የተናገረው፣ ምንም ባድርግ ባትችል በተቆጣ ጊዜ ዝም በል፣ ከዚያ በኋላ ቁጣህ ይበርዳል። 5 ደቂቃ ዝም ቢል ሰው ይበርድለታል። ለምን መሰላችሁ? ማሰሪያው ካልተፈታ እህሉ ይፈሳል እንዴ? አይፈስም። የማዳበሪያው ማለት ነው ወይም የከረጢቱ አፉ ዝም ካለ ከአንድ ሰው ቁጣ ይበርድለታል። ይሄንን ስናደርገው ትዕግስት እናገኛለን። እመኑኝ፣ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛንን ብቻችንን ይሆን እየመሰለን የተሸበርነው፣ እኛንን ብቻችንን ይሆን እየመሰለን የደነገጥነው፣ እኛንን ምን ዱብዳ የደረሰብን እየመሰለን የታወክነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም ወገኖቼ። ለዚህ ነው እኔ ካንተ ጋራ እሄዳለሁ የሚለው ሙሴ። የትም እንሁን የት፣ በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው። የቱም ነገር ሊቀር ይችላል፣
ብቻ እግዚአብሔር አንተ አትቅር ነው ትልቁ ቁም ነገር። ወጣቶች ያጣችሁን እያሰባችሁ ቀናችሁን፣ ሕይወታችሁን፣ የነገ ትልማችሁን፣ ራያችሁን እግዚአብሔር በመቼ ቀን እንደሚያደርገው ምን ታውቃላችሁ? ዛሬ ካልሆነ ብላችሁ ተበሳጭታችሁ ጀርባችሁ ለቤተ ክርስቲያን ለምን ትሰጣላችሁ? እግዚአብሔር ዛሬ ካልፈጸመው ብላችሁ ለምን ሌላ አዳራሽ ትሄዳላችሁ? እግዚአብሔር በቀጠረው ቀን ሊያደርገው ስላለው ነገር እናንተ እየወተወታችሁ ያለ እግዚአብሔር ቀኑን ለማሳጠር ለምን ጠንቋይ ቤት ትሄዳላችሁ? ለምን መተተኞች ትሆናላችሁ? ለምን ሲኒ ታስገለብጣላችሁ? ለምን ምቀኛ ትሆናላችሁ? ለምን ሌሎችን ሀብት ትሰልባላችሁ? እግዚአብሔር በቀጠረው ቀን ሲያደርገው ለመቀበል ተዘጋጁ። ሕይወታችሁ የትላንታችሁን እያሰባችሁ ዛሬያችሁን አታበላሹ። ወጣቶች ነጥብ ላይ መጣላችሁ፣ እጮኛ ላይ ይሳካላችሁ፣ ስራ ላይ ሆንላችሁ ይችላል። ዛሬ ግን ሌላ ቀን፣ ዛሬ ማለዳ እግዚአብሔር አዲስ ነው። ነገ ምን እንደሚያመጣ ስለማታውቅ ዛሬህን ለምን ታጨልመዋለህ? ወጣቶች ብዙ ወጣቶች ቀናቶቹን እያሰቡ ነው የሚጨልሙት። ወገኖቼ ከውጭ አይደለም ደስታችን፣ ከምናገኘው ከምናጣው ነገር አይደለም ሕይወታችን። እንዳትረሱ እግዚአብሔር ነው የኔና የእናንተ አለኝታችን። ከውጭ የምትጠብቁ ከሆነ አንድም ቀንም በደስታ ሳትኖሩ ታበቃላችሁ። በመነጫነጭ፣ በቅሬታ፣ በተቃውሞ ነው የምታሳልፉት። ወጣቶች ሆይ እግዚአብሔር ካለበት ተቀበሉት። የእግዚአብሔር እጆች ካለበት ውደዱት። እግዚአብሔር ካለበት አፍቅሩት። ምንም ነገር ይሆናል፣ ብቻ እግዚአብሔር ይኑርበት። እመኑኝ፣ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛ ነን ብቻችንን ይሆን እየመሰለን የተሸበር ነው። እኛ ነን ብቻችንን ይሆን እየመሰለን የደነገጥ ነው። እኛ ነን ምን ዱብዳ የደረሰብን እየመሰለን የታወክ ነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም ወገኖቼ። ለዚህ ነው እኔ ካንተ ጋራ እሄዳለሁ የሚለው ሙሴ። የትም እንሁን የት፣ በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው። እግዚአብሔር በሚሰጠው ጊዜ ይሰጣል፣ አትጨነቁ። እርሱ ስለኛ ምን እንደሚያስፈልገን እኮ ያውቃል። ሳንለምነው ያውቃል፣ ሳንጠይቀው ይሰጠናል። ለምንድን ነው ተጨንቀን ከአእምሮ ውጭ ምን ሆነው? ለምንድን ነው ከመረጋጋት ምን ወጣው? በመጠን መኖርን መልመድ። ተጨንቆ በቁመቱ አንድ ክንድ መጨመር የሚችል ማን ነው ይላል። ተጨንቆ ማንም ሰው ምንም ፈቀቅ ማድረግ አይችልም። መጨነቅ ፈቀቅ አያረግም። በተለይ ወጣቶች በዚህ ዘመን ተደጋገፉ፣ ተበረታቱ። በተለይ ክርስቲያኖች እርስ በርሳችሁ ሶስት የምትበሉ ተጨንቀው የሚበሉት ላጡ አካፍሉ። ወገኖቼ ወደኛ የሚመጣ የየትኛውም ሀብት የኔና የናንተ ብቻ አይደለም። እደግመዋለሁ፣ የኔና የናንተ ብቻ አይደለም። እንድናከፋፍል ነው ለኔና ለናንተ የተሰጠ። ብቻህን እንድትጨርሰው አይደለም እግዚአብሔር የሀብትን ጸጋ አንተ ጋር ያጎናጸፈው። እንድታከፋፍልለት ነው ወደ አንተ የመጣው። የወንጌላችን ትልቁ ተልእኮ ስጦታ ነው። እኛ እንኳን የዳነው በስጦታም አይደለም ነው አይደለም። ትልቁ ጸጋችን እኮ ስጦታ ነው። መጽሐፍ ቅዱሳችንን ገልበጥ አርጋችሁ ስታዩት የሚያስፈልጋቸውን ባትሰጧቸው ምን ይጠቅማቸዋል እኮ ነው ያለው። ማታ ስንተኛ እንደ መነኩሴ 41 መቁጠሪያ እንደዚህ ላትቆጥር ትችላለህ። ዝም ብለህ እንዲህ ማለት ገደም ምትሉና ጌታዬ ኢየሱስ ክርስቶስ ሆይ ማረኝ በሉ። እስኪ በሉ ድገሙ በሉ። ከዛ እንቅልፋችሁ እስከሚመጣ ድረስ እንደዚህ በሉ። ተጋድማችሁ ዝም ብላችሁ ማለት ከዛ እንደዚህ ያላችሁ ተኙ። ከዛ ጠዋትም ሌላ ጸሎት ስትጀምሩ ስትሉ እንደዚህ በሉና ጸሎታችሁን ጀምሩ። መኪና ውስጥም ገብታችሁ ዝም ብላችሁ ቁጭ ብላችሁ አሁን መጽሐፍ አውጥተህ ብትደግም ሰውም አጉል ነው። ግን የሚቋረጥ ጸሎት ከሆነ ግን ድገም ዝም ብለህ ሰውን ተው እየተይ እንደው ግን ቁጭ ብለህ ዝም ብለህ ታክሲ ውስጥ ይሁን የትም ውስጥ ሁኑ ዝም ብላችሁ የትም ውስጥ ናችሁ ግጥም አድርገህ አንደበትህን ሌላ አይጉ
ማታ ማክሰኞ ዕለት እንደዚህ ያለ ለምንድን ነው? እኔ እንጃ። እሱ ቆይ ጠይቀዋል ከምትል ዝም ብለህ ጌታዬ ኢየሱስ ክርስቶስ በሉ፣ ማረኝ በሉ፣ ድገሙ፣ እንደዚህ በሉ። ዝም ብላችሁ በቃ ሰዎች ያሉንን ነገር ትታችሁ እንደዚህ ስትሉ በቃ ክርስትና ማለት የክርስቶስን ፍቅር በትክክል ማሰብ ፊል ማድረግ ማለት ነው። የክርስቶስን ፍቅር ማሰብ መቻል፣ እሱን ማሰብ፣ እሱን የቀን ኑሮ ማለት የቀን ውሎ የኑሮ መርህ ማድረግ ማለት ነው። ይሄን አድርጉ። እመቤቴ አንቺም እንደ ዘመኑ ሰው ሆንሽ፣ አልቅሼ ዝም አልሽ። አማኑኤል ድሮ ትደርስ ነበር ዘንድሮ ዝም አልከኝ ብለው መልካ ሚካኤሉን ውዳሴ ማርያሙን ዳዊቱን ዘግተው ዝም ብለው እግዚአብሔር ላይ ያኮረፉ ሰዎች አሉ። ዝም ይለዋል። የሚያለቅሰውን የሚያነባውን ዝም ይለዋል። ሁሉም ታዲያ ያኔ ዝም ሲል ይደነግጣል። ዝም አትበለኝ፣ ዝም ስትል እፈራለሁ ይላል ዳዊት። ዝምታ ያስፈራኛል። የሰው ዝምታ እኮ ምንም ነው። ሰው ቢናገርም ሊረዳን የሚችለው ብሎ ከንፈር መጥቶ ነው። ቢናገር ታሪክ መቀየር፣ ቢናገር እስራት መፍታት፣ ቢናገር ሞትን መርታት፣ ቢናገር መቃብርን መዝጋት፣ ቢናገር ጨለማውን መክፈፍ፣ ቢናገር ችግርን ወደ ጥልቁ ጥሎ ልጆቹን ከፍ ማድረግ የሚችል አባት ብቻ ነው። እግዚአብሔር ይናገረን። ክብር ሁሉ ለስም አጠራሩ ይሁን።